አሳብዶ መድፋት መግደል ነው የምትፈልገው? ቤዛ ተረጋጊ። አልረጋጋም። ቆይ 12ኛ ክፍልን ወርቄ ቤቴ እንድጎለትልህ ነው የምትፈልገው? አይደለም። ታዲያ ምንድነው? ለምንድነው ማድረግ ከምፈልገው ነገር እየከለከልከኝ ያለኸው? እየከለከልኩሽ እኮ አይደለም። በቃ መሆንም ካለበት እኔ ለቃለሁ እያልኩሽ ነው ያለሁት። እንደዛ በፍጹም አይሆንም አልኩ። ለምን ደግሞ አይሆንም? ምክንያቱም ያንተ ህይወት የተበላሸው ከኔ ጋር ፍቅር ከጀመርክ በኋላ ነው አይደለ? እና ስለዚህ መውጣት ካለብኝ እኔ ነኝ የምወጣው። ገባህ? ቆይ አንቺ ከኔ ጋር ለመጋባት ነው እንዲያልሽ? ሰሚኛለሽ ቤዛ፣ አንቺ ብትለቂ እኔ እመለቃለሁ። እሺ አንተ ልጅ ቆይ ከፍነትህ እየባሰብህ ነው እንዴ ያለው? አይደለም ባሰብህ እንጂ። ቤዛ፣ የሰው ልጅ እኮ ሊናገራቸው የማይፈልጋቸው በውስጡ አሙቃ ያዛቸው የራሱ ውሳኔዎች አሉት። ስለዚህ አንተ ውሳኔ እኔን ማሳበድ ነው? እንደዛ ነው? አይደለም። ታዲያ ንገረኝ፣ ምንድን ነው? ተናገር። ምን ይዘጋሃል? ለአንቺ መሞት። ምን? አዎ ትሰሚኛለሽ ቤዛ፣ በአንቺ ፍቅር የተነሳ በየቀኑ ልቤ ለሁለት ሲከፈል ይሰማኛል። አንቺን ማጣት ሳስብ ደግሞ ባዶነት ይከበኛል። መኖር በጣም አስጠልቶኛል። ያሬድ ተረጋጋ። ቆይ አንተ ልጅ ግን እኔን አሳብዶ መድፋት መግደል ነው የምትፈልገው? ቤዛ ተረጋጊ። አልረጋጋም። ቆይ 12ኛ ክፍልን ወርቄ ቤቴ እንድጎለትልህ ነው የምትፈልገው? አይደለም። ታዲያ ለምንድነው ማድረግ ከምፈልገው ነገር እየከለከልከኝ ያለኸው? እየከለከልኩሽ እኮ አይደለም። በቃ መሆንም ካለበት እኔ ለቃለሁ እያልኩሽ ነው ያለሁት። እንደዛ በፍጹም አይሆንም አልኩ። ለምን ደግሞ አይሆንም? ምክንያቱም ያንተ ህይወት የተበላሸው ከኔ ጋር ፍቅር ከጀመርክ በኋላ ነው አይደለ? እና ስለዚህ መውጣት ካለብኝ እኔ ነኝ የምወጣው። ገባህ? ቆይ አንቺ ከኔ ጋር ለመጋባት ነው እንዲያልሽ? ሰሚኛለሽ ቤዛ፣ አንቺ ብትለቂ እኔ እመለቃለሁ። እሺ አንተ ልጅ ቆይ ከፍነትህ እየባሰብህ ነው እንዴ ያለው? አይደለም። ባሰብህ እንጂ። ቤዛ፣ የሰው ልጅ እኮ ሊናገራቸው የማይፈልጋቸው በውስጡ አሙቃ ያዛቸው የራሱ ውሳኔዎች አሉት። ስለዚህ አንተ ውሳኔ እኔን ማሳበድ ነው? እንደዛ ነው? አይደለም። ታዲያ ንገረኝ፣ ምንድን ነው? ተናገር። ምን ይዘጋሃል? ለአንቺ መሞት። ምን? አዎ ትሰሚኛለሽ ቤዛ፣ በአንቺ ፍቅር የተነሳ በየቀኑ ልቤ ለሁለት ሲከፈል ይሰማኛል። አንቺን ማጣት ሳስብ ደግሞ ባዶነት ይከበኛል።